ጥገኛ መሆን፣ ደባል መሆን፣ ሰው ቤት መሆን እንዴት ያሳቅቃል! እንዴት ያሸማቅቃል! ጌታ ቤት ለማንም እንዳትነሳ አደራህን ለሁሉ ስጥ። አንተ ያልነሳኸውን ተስገብግቦ የሚከለክልን እንዳትምረው፣ እንዳትለቀው 7 ጊዜ 77 ቅጣት ፍረድበት እያለ ይጽፋል። በብዕሩ ያውጃል አያ ደራሲ። ሐቋን አይውጣትም ፑ ብሎ ይተፋታል። አይኮርጅም ማለት አይኮርጅም ነው። አንቶኔ ስለ ፖለቲካ ከሞጫጨራ አይከተለውም። እከሌ ስለ ትምህርት ከከተበ ስር ስሩ አይልም። ስለ ጨዋነት፣ ስለ ወንጀል፣ ስለ ብዝበዛ፣ ስለ ግፍ፣ ስለ ጥንቆላ ብቻ ስለ ተመለከተ አይነዳም። ደራሲ የራሱ ዛቢ አለው። ስላልተዳሰሰው ነፍሱ ስለፈቀደችለት ስለ ጥሪው፣ ስለ መንፈሱ በል ያለችውን ይደቀድቀዋል። ሁሉም ስለ አንድ ጉዳይ አንዴ እንደገነፈለ እሳተ ገሞራ፣ አንዴ እንደቀዘቀዘ ቁልቁል አለት ተራራ ችክ ብሎ አይቀርም። እዚህኛው ተራራ ስለ ሳይንስ ከተጫረ እዚያኛው ጋራ ስለ ጨዋነት፣ አውዲያ ማዶ ደግሞ ስለ ብልጽግናው ይታተማል። ስለ ጨዋነት የሚጽፈው ቤቱ በድብቅ በህሊናው አዳራሽ ብልግ ይላል። ስለ ብልግና የሚነግረን ደግሞ ቤቱ እንደፈቀደ ነው። ግን ደራሲ ሁሉንም መግለጥ አለበት። ታዲያ ማን ገልጦ ያሳየን? ሁሉም በአንድ መስመር ከተጓዙማ ደራሲው አንድ ብቻ ነው። ቅብብሎሹ ደግሞ ኩረጃ ብቻ። እግዜሩ አላህ ፈጣሪ አያየኝም ብሎ ግፍ የሚሰራን አምላክ ራሱ አይምረውም። እዚህ ምድር ላይ ያስጠይቃል። ወይ በራሱ ወይ አግድም ወይ በልጆቹ በሰው ዘር ላይ በሰራው የመስገብገብ ያላስነካምና የንጥቂያ ግፍ አንጠፍጥፎም ቢሆን ዋጋውን ይከፍለዋል። በሰማይ ቤትም ያስጠይቃል። የባላገር ሃይማኖት ከጅማት ይከራል እንዲሉ ያስጠይቃል። ደጅ መጠለያ አጥቶ ጥግ የሚተኛው ወንድም ነው፣ እህት ናት። ለነሱ መጠጊያ ይሆን የነበረውን ፈጣሪ አያየኝም ብሎ በትርፍነት መጋፋት ማስጠየቁ አይቀሬ ነው። በኃጢአት ላይ ኃጢአት፣ በግፍ ላይ ግፍ፣ በኩነኔ ላይ ኩነኔ መደራረብ፣ የሰው ድርሻ በራስ ስም እያዞሩ አከራይቶ መሰብሰብ፣ ግፍ መፈጸም ያስጠይቃል። ፈጣሪ ለእይታ ቅርብ ነው። ለሰው ልጅ ዓመታት ለሱ ከቀናት አያልፉም። አንድ ቀን ይጠየቃል። ይህ ተራኪ ነው። ይህ ተራኪ ነው። 14 ዕድሜ ዓለም በቃኝ የሚል ሰው እሷን አየሁ አለች። ጨዋታዋ አምጡ ድገሙኝ የምትባለው ታሪክ የትም ትሂድ የትም ተመልሳ መግባቷን እንጂ ለልጆቿ ደንታ የላትም። ሲላት ሰው ቤት ማደር ናፈቀኝ ትልና አንዱ ቤት ተጎዝጉዛ ታድራለች። በደረቷ ተዘርግታ ተኝታ ታነጋለች። ልጆቿም የሷን አመል ወረሱና ጸሎት አለብን አገልግሎት አለብን በሚል ሰበብ ወጥተው ካሹበት ለማደር የሚያስፈራቸው አንድም ነገር የለም። እሷ ኦርቶዶክስ፣ ልጆቿ ጴንጤ። ታሪክ ደንታቢስ ከመሆኗ የተነሳ ለጤናዋ ክትትል አታደርግም። የደረሰችበት ቤት የሚጠጣ ነገር ያገኘች እንደሆነ ሀጃ የላትም። የቢራ ጠርሙስ ካየች የመጣችበትን ጉዳይ እንኳን ከቁብ ሳትቆጥረው ስትገለብጥ ትውላለች። ቤቷ ስትገባም ስካሯን መሸፋፈኛ መጀመሪያ የገጠማትን ሰው ሰበብ ትፈጥርለትና ጩኸትና ቁጣ ቀላቅላ ትደነፋለች። ቤቱን ትርምስምሱን ታወጣውና ወረፍ ያደረጋትን ስትራገም ስትሳደብ እንቅልፍ ይዞ አንከብክቦ ይወስዳታል። በደረቷ ለጥ ስትል እስኪነጋ አትገላበጥም። ጡቶቿ አያደናቅፋትም። በቂ ዕድሜ ሰጥቶ ሰጪውን አመስግኖ እንደመኖር ጎረቤት ሁሉ ለምን የዘላለም ዕድሜ እንደሚመኝ ድንቅ ይላታል። እሷ አጥር ምጥን ያለች ዕድሜና ኑሮ ነው የምትሻው። የተንዛዛ ዕድሜ ምንም ላይሰሩበት ምን ፋይዳ አለው ብላ በአርምሞ ታስገነዝባለች። ቁም ነገር ትጀምርና ደግሞ ስትተርክ ዛሬ ጉዳየሁ 2 እጆችና አይኖቿን ወደ ላይ አምላክ እንደሚሰማላት ልካ አናቷን ጉታ ያስመሰለውን አጭር አንገቷን ሰገግ አድርጋ አምላኬ ከእንዲህ ያለ ሞት ሰውረኝ ስትል ትማጸናለች። ሰው እንዴት ከእግሩ መሞት ይጀምራል? አንድ መንፈቆ ናት። በየወሩ ከጉልበት በታች አንድ ስንዝር በድን እየሆነ አልሞቅ እያለ በረዶ ሆኖ ደንዝዞ አካሏ ከሞተ
በየወሩ አንድ ስንዝር። ጉድ ጉድ ጉድ! ብሎ የሚሰማት የለም፣ ግን ትቀጥላለች። ወንድሞቿ እህቶቿ ሁሉ እንዲህ ከታች ወደ ላይ ቀዝቅዘው ነው በዓመታቸው በድን ሆነው አፈር የሚቀምሱት። በዚህ ላይ መቃብር ማማረጥ ምን ይሉታል? ለሚቀጥለው ዓመት ሟች መሆኗን ታውቃለች ይላሉ። እናም ሞቴን የማልቀለብሰው ቢሆንም ስትቀብሩኝ ግን አደራ አፈር እንዳጭኑብኝ፣ ደጋግማ አደራ እንዳጭኑብኝ ትላለች። አሂሂ ይሄ ዘመን አመጣሹን የመዘጋጃ መሳቢያ ውስጥ ክተቱኝ ትላለች። አፈሩ ይከብደኛል አልችለውም ብላ መናዘዝ ጀምራለች። ጉድ ሳይሰማ መስከረም አይጠባም። እንዴት ሰው ሞቱን ሳይፈራ አፈር መልበሱን በቁም ይንቦቀበቁበታል ትላለች ታሪክ። በየለቅሶ ክርስትናው፣ በየጠበል በምርቃው ታሪክ እንደሁ የሚጠጣ ነገር ሁሉ በሙሉ በመሆኑ ድግሱ ቤቷ ድረስ መጥቶ ነው የሚጠራት። ለሆዳም በሬ ጭድ እንዲሉ የማትሰማው የድግስ ዘውግ የለም። ጥሪ እንኳን ቢጠፋ ዕቃ ሊዋሷት መጥተው አነስ ያለችዋን ድግስ ሊደብቋት ያቀዱ ሁሉ ለዕቃው ሲሉ ቅመሽ ብለዋት ይሄዳሉ። እሷም ይህን አስም በሽታዋን እያላከከች አረቄ ሳምባዬን ከፈትፈት ያደርግልኛል እያለች ነው ሰዓት ሳትመርጥ ፊቷ ጉበት እስኪመስል የምትጨልጠው። ጥሟ እስኪቆርጥ ከጠጣች በኋላ ጨዋታዋን ስለምታመጣው፣ ሳቋን ስለምታቀጣጥለው ሳቂታዋ እናታችን ይሏታል። ባረቄ የምትነሳ ሞተር ይሏታል። ከጉያዋ ትንሽ ቡትሌ ያረቄ ጠርሙስ አትታጣም። ድግስ ጥሪ ምናምን የጠፋ እንደው 1-2 አፍ አረቄ ጨምራበት በቆረቆንዳ ውትፍ አድርጋ የምታሽጋት ቡትሌ ጠርሙስ ከጉያዋ አትለይም። ነዳጇ ናት። በጠዋት ቡትሌዋን ከፍታ ፉት ያለች እንደሆን እንቅልፍ ይላትና ገብታ ጋደም ትላለች። ስትነሳ ታዲያ ማለዳ ነው ለሷ። ከመተኛቷ በፊት እንደምን አደራችሁ ያለቻቸውን ሁሉ ደጋግማ እንዴት አደራችሁ ያለች በሳም ነው። እንዲህ አስቂኝ መሆኗ ብቻ አይደለም የሚያስወድድ ጠባዩዋ። ሸር ለሰራባት ብድር ትከፍላለች። ብዙ ጊዜ ታዲያ ብድር ለመመለስ እሷ አትሄድም። በዳዮቿ ራሳቸው ደጇ ድረስ ይመጡና መድኃኒት ታውቅ እንደሆነ ይማጸኗታል። ይሄኔ ሁሉ በጄ ሁሉ በደጄ ትልና ታማክራለች። አንድ ቀን ክፉኛ ያሽሟጠጠችባት ባተሌ እቤቷ ድረስ መጥታ ልጄ ጠዋት ስትነሳ ጠጉሯ ትራሷ ላይ እርግፍ ብሎ አገኘችው። ሻሽ እንኳን ጠምጥማ ወደ ስራ መሄድ አልቻለችም። አንድ በይኝ አለቻት። አምጫት እኔ ጋ አለቻትና የገዛ ልጇን ታሪክ ጋር ይዛላት መጣች። የልጅቱን አናት ገልጣ አየችውና ከት ብላ ሳቀች። አሄሄ ደሞ ብለ በዚህ መጣ አንተ ርኩስ ዳቢሎስ አለችና ወደ ጓሮ ሄዳ ሰፌድ የሚያክል የጎሎ ቅጠል ይዛ ተመለሰች። ቅጠሉ ላይ በይ አይነም ድርሽን ጣይበት ብላ አዘዘቻት እናትየዋ ልጇን። ታሪክ እንዳለችው አደረገችና በቅጠሉ እንደ ለጋ ቅቤ ጠቅልላ መጣች። የልጅቱን ራስ ጥምጥም ቡትቶ ተረተረችና ትኩስ ነው ከነጋ ዕቁብ አልጣልሽም አይደል ስትል ጠየቀቻትና በምልክት ልጅቱ አዎን ስትላት ወደ እናቲቱ ዘወር ኮምጨጭ ፈጠጥ ብላ በይ አናቷ ላይ ደፍድፊባት አለቻት። ምስኪን እናት የልጇን ጸጉር መብቀል ነበርና የምትፈልገው ግማቱን ችላ እንደታዘዘችው ልጅቱ ጭንቅላት ላይ እንደ ቅቤ ለጥፋ በቅጠልና በሻሽ ጥምጥም አድርጋ አሽጋላት ስታበቃ ቦርሳዋን ስትከፍት ታሪክ የቡትሌ ነዳጇን ፉት እያለች አይን ላይን ተጋጩ። ኧረ እኔ ከአንቺ ሳንቲም አልፈልግም። ባለፈው ያንጓጠችኝ ይበቃኛል። ከሳምንት በኋላ ፍቺላት ስትላት ልጅቱን ጎትታ አነሳቻትና እየተመናቀረች ወጣች። ከግቢዋ ሳትወጣ ታሪክ እንደሰራችላት ታወቃት። ባነነች። ከጀርባዋ የታሪክ የሰራሁልሽ ሳቅ ሲልም ተሰማት። እርር ድብን አለች። አትፍረድ ይፈረድብሃል። እንደገና ሌላይቱ ጎረቤት ነገር በፈለገች ሰፋጣ ደፍራ በተሳፈጠች አለችና ይችን ትወዳለች እሰራላታለሁ እንዳለች እንደዛተች ጀመረች። የራሷን ሰበሰበች። የልጇን መረከብ ጀመረች። ሞዴስ መጣል ተወች። ልጆቿንም አስተወች። እየሰበሰበች ለቡቺ የጣለች ቁርሱን እየመገበች ነጋ ጠባ ቀጠለች። ወር ሙሉ ተራ በተራ አንዴ እነሱን ደግሞ የሷን ቋጥራ ሳምንት ሙሉ መግባ ሳትራራ
የምን ዳቦ ለውሻ ብላ የምን እንጀራ የበኩር ልጇን ደግሞ በዛኛው ተራ የትንሿን ያገለገለ ሞዴስ በቀጣይ የመዘዘች ከጎተራ ቡቺን ስትመግብ ሞዴስ እንደ ፍርፋሪ እንጀራ አስለመደችው ክፉኛ ያን የግቢዋን አውራ። ባይፋፋም ቡቺ ተነፋፋ ጣሞ ሞዴስ እያኘከ እየነፋ ሰነባበተና ጀመረ እየደነፋ ያዙኝ ልቀቁኝ ቡራ ከረዮ እያናፋ ሴት ሲያይ ከያዘ ላይለቅ እያዳፋ ቦጭቆ ሊሰለቅጥ በተስፋ አመሉ ተቀየረ ሴቱ ላይ ሁሉ እየከፋ ዋ ውሾ አብሮ እንዳልተጫወተ እንዳልተላፋ ሰፈሩ ሁሉ ታዘበው ጉዳሉ ሰው ሁሉ ውሻ በጥቂት ሳምንታት ሲለወጥ ባዩ አመሉ ፊት እንኳን ሊደነፋ ሊጮህ ቀርቶ እያሉ ጭራውን እየቆላ ቅልስልስነቱ ጠፍቶ ሁሉ ቀናም ብሎ የማያይ ሰው ወዳድ እየተባባሉ እየገረማቸው ለወንድ አለመጮሁ እንስት ጠብቆ ሲባርቅ ሊቦጭቅ መጮሁ ለካስ ሲርበው ኖሯል ሞዴስ ሊነጥቅ መነሁለሉ ክፉ ልምድ አለመደችው ቀለቡ ሞዴስ ሁሉ ምድረ ልጃገረድ ግራ የገባቸው በወር ለ5 ቀን ቡቺ ሲያራውጣቸው ሞዴስ የለመደ ደርሶ ሊጎርሳቸው ከእምብርታቸው በታች ሊዘነጥላቸው ያ ሁሉ ሁኔታ ቢያሳስባቸው ለየቅል ሊመክሩ በየቤቶቻቸው መፍትሄ ስላጡ በየልቦናቸው መጠራራት ሆነ የመጨረሻቸው። መክረው ሲያበቁ በየህሊናቸው እንዲህ የበረታው ታሪክ ብታስጠናው ነው ምን ብለው ሊጠይቁ መንገድ ጠብቀው ለታሪክ ተኮልኩለው ረጅም ሰዓት ቆዩ ጉዷ ሊፈላ ነው። ከሩቅ አዩአትና ገና ስትመጣ ልጄ ልጄ እያለች ከነሱ ሩጣ ደርሳ እያቀፈች ያለምንም ጣጣ እየሳመቻቸው በተራ በመጣ ላይኗ ሲበዙባት ሰልፍ እንደተወጣ ልትበታትናቸው ምስጢሩ ሳይወጣ እቤት ግቡ ስትል ሁኑና አይናውጣ አንገባም አሏት እውነቱ ካልወጣ ምንድነው ነገሩ ብላ ስትጠይቅ የሴቶቹ መሪ ቃሏ እንቅ እንቅ የተናነቃት የነገሩ እብቅ ተናገረችና አረገችው ውልቅ። ምርር እንዳላቸው አድምጣ አድምጣ ልጃገረድ ሴቱ በገጠመው ጣጣ ቡቺ የበላውን ሰግታ እንዳያወጣ ነገሩን ስታውቀው ምን ቃል ካፏ ይውጣ። በሰራችው ሥራ ሴቱን አስደንግጣ ሞዴሱን ፍለጋ ዳቦ አስገምጣ ቡቺ መዘዘኛው ጉድ እንዳያወጣ ተዋትለው ነገር ንግግር ስታጣ ሁሉን ለማስረዳት ድፍረቱ ላይመጣ መዘግዘክ ተስኗት ቁጣ እንዳይወጣ ሞዴስ ማስለመዷን በገባ በወጣ እንዴት ትንገራቸው እንዴት ካፏ ይውጣ። ወንዶቹን አይነካ ከግቢም አይወጣ ቡቺ ሴቶቹ ላይ ዘሎ የሚወጣ ቅሌቱን ስታውቀው ከምን እንደመጣ ቡቺ ሰንሰለቱን በጥሶ ከመጣ ሴቱን ሲያንገላታው በሐሳቧ ሲመጣ ሳትናዘዝ ቀርታ እፍረቷ እየመጣ ተንደርድራ ገባች ቤቷ ለደፈጣ እንደ ገባች ላትቀር ዳግም ላትወጣ። ይህ ተራኪ ነው። ይህ ተራኪ ነው። አስራ 15 ግርሻት ፈጽሞ ባላሰበው ሰዓት ደወለች። ቢሮ ሳለ ሐሳቡ ሁሉ ስራው ላይ ነበር። ሞባይሉን አነሳና ወደ ኮሪደሩ ራመድ እያለ ሄሎ አለ። ሰላም ነው አለችና አከታትላ ይመቻል ላናግርህ ብላ ጠየቀችው። ፊቱን ወደ መስታወቱ መለሰና ባዶ ቢሮ ውስጥ ዘው ብሎ ገብቶ ናፈኩሽ ትናንትና እኮ አብረን ነበርን አላት። ከድምጿ ሳቅማት እንደፈለገች ተረዳና እሺ አላት። ማታ እንቅልፍ ባይኔ ሳይዞር ነው የነጋው። ምን ነው? እኔ እንጃ የሰራው ስራ ሁሉ ሲያስጨንቀኝ ነበር። እንዴት? ምንም እንኳን የልጅነት ፍቅረኞች ብንሆንም አሁን እየሰራን ያለነው ነገር ጥሩ አይመስለኝም። ጸጥ አለና ማዳመጡን ቀጠለ። ሳስብ ነው ያደርኩት በጣም እና የፊቷ ገጽታ ታየው።
ከናፍሮቿ ሲርገበገቡ፣ አይኖቿ ጥብብ ሲሉ፣ ጉንጯ ላይ ወዝ ቸፍ ሲል፣ አንገቷ የራስ ቅሏን ወዲያ ወዲህ ሲዘውረው እና ትዳሬ፣ ልጆቼ፣ ቤቴ ሲበታተን እንዳልሆነ ሲሆን ሳያደርኩ አሳዘነችው። የዋህ አፍቃሪ ናት። ትላንትና ዘውትር በድብቅ የሚገናኙበት ውድ ሆቴል ውስጥ ሳሉ የጠየቃት ትዝ አለው። ባልሽ እንደዚህ እንደኔ ላዩ ላይ ያወጣሻል? ቃል እንደ ማግኔት ኃይል እንዳለው እስኪያስታውስ ድረስ ነው ከተቀመጠችበት ብሽሽቱ ላይ ተስፈንጥራ ደረቱ ላይ ተለጠፈችው። እንባ ባይኖቿ ቁር ነበር ያለው። ወዲያውኑ በጭንቅላቷ አይደለም ከማለት በቀር ቃል አልወጣትም። አፍታ ቆይታ ግን በኋላ ነግርሃለሁ ብለዋለች። ትዝታውን ቋጨና ወደ ንግግሯ ተመለሰ። ስንት ነገር ሳስብ እንቅልፍ አልወሰደኝም። ሃይማኖት አይፈቅድምና ያዳምጣል። እና ፕሊስ እናቁም፣ ፈራው አለችው። ዝም አላት። እየሰማኸኝ ነው አለች በድጋሚ። እንድትጨነቅ ስለማይፈልግ እሺ አለና ስልኩን ዘጋው። የራሱን ስሜት ማዳመጥ ጀመረ። ትላንትና ደስ የሚል ውሎ ነበር አብሯት ያሳለፈው። ከሰዓት በኋላ በፍቅር ልክ እንደ 10ዎቹ ዕድሜ መጨረሻዎቹ ላይ እንዳሳለፉት ጥፍጥ ያለ ዛሬ አልለቅሽም ሲላት እንደፈለክ ያለችው ትዝ አለው። ተፈንጥሮ ተነሳና ሻወር ገብቶ ሲመለስ ያደረት ጡንቻዎቼ የጠፉ ያለችው ታወሰው። ከውሎ በኋላ ወደ ቤቷ በመኪናው ዋናው አስፋልት መገንጠያ ድረስ ነበር የሸኛት። ራሱ የጻፋቸውን 4ቱንም መጽሐፎች በስጦታ አስታቅፏት የማይጠጋገቡትን የከናፈር ፍትጊያ ያናጠባቸው ከኋላ የመጣ መኪና በለቀቀው መብራት ነው። ከመኪናው ወጥታ በስተቀኝ ፒስታ መንገዱን ስትጀምር እንደ በርሜል ድፍንና ወጥ የሆነ ሰውነቷን ቃኘት ታደረገና እየተገረመ መንገዱን ጀመረ። እየነዳ እሷን አሰላሰለ። መውለድ እንዲህ ያልበለብላል። የመኳኳሏ ብዛት፣ አይኖቿ፣ ቅንድቦቿ በኳርትዝ የተቀቡ ናቸው። ከናፍሮቿ እንደ ቸኮሌት የተደፈደፈባቸው ናቸው። ጥፍሮቿ ባዕዳን ተለጥፎባቸው ረዛዝመዋል። የከፈለችውን የፍቅር መስዋዕትነት ለካ። የእሷን እንክብካቤ የሚፈልገው የ3 ዓመት ልጇን ለሰራተኛ ትታው ስትማግጥ ከሱ ጋር ቤርጎ ላለች። የ7ኛ ክፍል ተማሪ ልጃገረድ ልጇን ከትምህርት መልስ ላትቀበላት ከሱ ጋር ባልጋ በጠራራ ፀሐይ ስትገላበጡ ላምሽታለች። የልጅቱ ዕድሜ ትዝ ሲለው ከሱ ከራሱ ጋር ከ30 ዓመታት በፊት ፍቅር የጀመረችበት ዕድሜ መሆኑ ግርምት ፈጠረበት። ፈገግ እያለ ቀጠለ። የ9ኛ ክፍል ተማሪውን ጎረምሳ ጠብቃ ትምህርቱን መከታተሉን ሳታረጋግጥ በቤርጎ በድብቅ ዓለሟን ስትቀጭ አምሽታ መታለች። አሁንም የልጁን ዕድሜ ሲከልሰው እሱ ከሷ ጋር የፍቅር ቃቃ የጀመሩበት ዕድሜ ታወሰውና ፈገግ አለ። ከ30 ዓመት በኋላ እንደገና ዛሬ አብረው ዋሉ። መንገድ እንደጀመረ የሐሳብ ጋሬጣ ገጠመው። ልቡ ድው ድው እያለች አስጨነቀችው። ያየን ሰው ነበር እንዴ ብሎ ራሱን ጠየቀና እግዚአብሔር ያየውን ሰው አየው አላየው እያለ ድብቅ ፍቅሩን አሽሞንሙኖት ከሐሳቡ ወረደ። ቤት ስትገባ እንዴ ማሚ የማታ ትምህርት ጀመርሽ እንዴ ብለው ልጆቿ ፈርቅ ይዘውባት ይሆናል አለና ፈገግ ያሰኘው ጥርጣሬው የልብ ምቱን ድምፅ አፈነለት። እንዴት ልብ ወለድ መጽሐፍ ታቅፋ ወደ ቤቷ ለመግባት ደፈረች አለና ደነቀው። የጡቱን ጫፍ ግን የሆነ ነገር ክርክር ያደረገው መሰለውና በቀኝ እጁ መዳፍ ዳበሳት። በግራ እጁ መሪውን እንደጨበጠ በሌላ እጁ የጡቱን ጫፍ እንደነካ የማቃጠል ስሜት ውርር አደረገው። ቅድም በደረቷ እምብርቱን ተደግፋ በጥርሷ ጫፉን እየነከሰች ያስጮኸችው ህመሙ ዳግም ተሰማው። ከድሮም እንዲህ የማድረግ ልምድ አላት። እሱ ግን እንደ ልቧ እንድትንደባለልበት እያለ ስለሚዘናጋ ነከስ ለቀቅ ነከስ ለቀቅ እያደረገች ደስ የሚላትን ሰፋጣ ደስ ይላት ደስ ስለሚለው ህመሙን በጸጋ ይቀበላል። ያሁኑ ግን ከረጅም ጊዜ መቋረጥ በኋላ ያልተደፈረ ጡቱን ስለነካከሰችው ልብልብ ጥዝጥዝ አድርጎታል። ደስ እያለው ነዳ። የስልኩን መልእክት ግን ችላ አላለው።
ፍቅር ባያረጅም በጥንቃቄ ካልተያዘ መዘዝ አለው። ሕግም በትዳር ላይ መማገጥን አይፈቅድም፣ በዋዛም አያልፈውም። ከዚያ በፊትም በኋላም ያሉ የሕግ አንቀጾች በመከዳት ስሜት በላዩ ላይ የሚማገጥበት ወገን እርምጃው የከፋ ነው። ግድያም ሊከሰት ይችላል። አጥፍቶ ማጥፋትም አካል ማጉደልም ይከሰታል። የከፋው ነገር ደግሞ እጅ ከፍንጅ ተይዞ ከቤት መባረርም የቁም ውርደት ቅሌት ነው። ከዚህ ሁሉ ቱማታ ወጣና ለራሱ ማውራት ጀመረ። እውነቷን ነው፣ እውነት አላት፣ ልክ ነች። ከራረመና ደወለላት። በምታውቀው ስልክ ቁጥር ሳይሆን በሌላ አነሳችው። ድምፁን ስትሰማ ብትሸበርም ደስታዋን ግን መደበቅ አልቻለችም። አንተ ምን ነው ዘጋኸኝ? እንዴ ፈርተሽ አስፈራራሽኝ እኮ። ግን ደግነሽ መልሰሽ የምታናግሪኝም አልመሰለኝም ነበር። ብደውልልሽም የምታናግሪኝ አልመሰለኝም ነበር። ያ ሁሉ ፍራቻሽ እኔንም እንዴት አስፈርቶኝ ነበር። ልጆቻችን ሲበታተኑ፣ ትዳር እንዳልነበረ ሲሆን፣ ግድያ ሲፈጸም፣ ስም ሲጠፋ በረጅም ሳቋ አቋረጠችውና እንደዚህ ፈሪ ነህ እንዴ? አይ ወንድ ልጅ ሲበላሽ ድሮ ጀግና አልነበርክ እንዴ? ብላ ፌዘችበት። ያልሽውን ረሳሽ? ያልቀባጠርሽው ነገር አልነበረም እኮ። ሃይማኖቴ አይፈቅድልኝም፣ ጌታ ምን ይለኛል፣ ብዙ ነገር ነው እኮ ያዘበዘብሽው። ስላቋ ስሜቱን ሸንቆጥ አድርጎታል። ሊናደድም ሊቆጣም ከጅሏል። ዝም ብዬ ነው ባክህ፣ ምን እንደወሰወሰኝ አላውቅም። ግን ደህና ነህ ስትለው ግራ ገባው። ይቺ ሴት ናፈኳት መሰለኝ አለና ምን እንደሚላት እያሰበ መንገዱን ጀመረ። ምን ነው ዝም አልክ? አለችው። አይ የሆነ ነገር ትዝ ብሎኝ ነው ከማለቱ ምንድን ነው እሱ ትዝ ያለ? በተጠየቅ ብላ አጣደፈችው። ያ የፍየል ጥብስ የምንበላበት ቤት የተጎራረስ ነው ሲላት ካፉ ነጠቀችውና ካሁን በኋላ እኔ ነኝ የምጋብዝ በማለቷ ፍቅር እንዳገረሸባት ተረዳ። እሽ ግብዣውን ተቀብያለሁ ከማለቱ ትንሽ ቆይቼ እደውላለሁ ቻው ብላ ተጣድፋ ስልኩን ዘጋችሁ። ሰው እንደመጣባት አልተጠራጠረም። ባሏ ደርሶባት ይሆናል። እሷ ጴንጤ ስትሆን እሱ አያቱ እንደኮተኮቱት ኦርቶዶክስ ክርስቲያን ነው። ልጆቹ እንግዲህ ክርስቲያን ነው የሚሆኑት። የሥላሴ ልጅ ነኝ ብሎ ነው የሚያምን። በዚህም የተነሳ 7 ቁጥርን መክሊቱ ነው ያደረጋት። ከ7 ቁጥር ጋር የተያያዘ ነገር ሁሉ ነፍሱን ይመቻታል። አሁንም 7ኛ መጽሐፉን ለመጀመር ዝግጅት እያደረገ ነው። ከሱ የምትደብቀው ምንም ነገር የላትም። የቤቷን፣ የዘመዶቿን፣ የሥራዋን ነገር ሁሉ ለሱ ታውራለታለች። ደስ ብሎት ያዳምጣታል። ምክንያቱም ምንም የተቀየረችበት ነገር የለም። ተወደዋለች። ካየችው ያገርሽባታል። ፍቅር በራሱ ያገርሻል። ባታየው፣ ባታገኘው፣ ባትሰማው ትመርጣለች። ግርሻት ያሸንፋታል። ይህ ተራኪ ነው። ይህ ተራኪ ነው። አስራ 16 ጥቁር ሰማይ። ሰው ሲቆጣ ሰማዩም እንደ ሰው ፊት ይጠቁራል። ሰው ሲያጉረመርም እንደ ሰው ያጉረመርማል። ሰው ሲከፋው ደመናውም ይከፋዋል። ሰው በበጋ ልቡ ካኮረፈበት ሰማዩም ይጠለሻል። ሰማዩም እንደ ሰው አንገቱን ይደፋል። ሰው ሲሸፍት ሰማዩም አብሮት ይሸፍታል። ጫካ ሲገባ ጫካ ይገባል። በረሃ ሲወርድ በረሃ ይወርዳል። ጅራፍ ሲጮህ ሰማዩም ይጮሃል። የጦርነት ስሜቱን ከልጆች ይጋራል። ልጅ በጅራፍ ጩኸት የጦርነት ስሜት ውስጡ ይቀጣጠላል። ሰማዩም ይህንኑ ከልጆቹ ጋር ተለማምዶታል። እንደ በጋ ወቅት መግቢያ፣ እንደ ጥር ወር ደጃፍ፣ የመጸው አፋፍ ላይ እንደሚገኝ የጀንበር ድባብ ጥይም ጥቁር ይላል። ሸዋን ይዞ እላይ ሰሜን አማራው ድረስ እንደ ሕዝቡ ከፋኝ ያለ ፊቱን ይጥላል ጥቁሩ ሰማይ።
ይሄኔ ማንም ጎበዝ ማንንም አያማክርም። ጨርቄን ማቄን ሳይል ወደ በረሃ ይተምና ሸንጎ ይከታል። ፋኖ ተሰማራ እያለ ያቅራራና የውጊያ ስልት ላይ ይመክራል። ጠብመንጃውን ይወለውላል፣ ያለሰልሳል። አንጀቱን ያስራል፣ ይቆጥባል። ሴቱ የጀግናውን ጫካ መግባት አስተውሎ ደረቅ ስንቅ ያዘጋጃል። ወንድም በወንድሙ ተነስቶ መጨራረሱ ባይፈቀድም ወንድም በወንድሙ ላይ በደል ሲያደርስ፣ መሬቱን ሲቆርስ፣ ሚስቱን ሲደርስና ነፃነቱን ቢቀማው የተነሳ እንደው መከባበርን ሽቶ ነውና ወደ ኋላ የለም። ወራሪ የመጣ ጊዜ አንድ ልብ የሆነ ሁላ የውስጥ ወራሪ ከብብቱ እንደ እንቁላል ሲፈለፈል ነብር ሆኖ ይነሳል። በክልላዊም ሆነ በሀገራዊ ሉዓላዊነት ቀልድ የለም። ተከባብሮ መኖር ወጉ ነው። ተገፋፍቶ መኖር ግን እርሙ ነው። ሲሆን አንድ ላይ ይኮናል እንጂ መልክዓ ምድራዊውን አንድነት ወደ ጎጣዊ አንድነት ማምጣት የልጅ ግንበኛ መሆን ነው። አሁን ጎንደር ታምሳለች። ለአስርተ ዓመታት ታፍኖ የነበረ አንደበት በወልቃይት የማንነት ጥያቄ የተነሳ በቅማንት የይገባኛል ጥያቄ ምክንያት ጎንደሬ ጠገዴ እያለ እያጉረመረመ ዳመናው አብሮት አጉረምርሟል። ጀግናው ጫካውን መርጦ ከቷል። ጫካውም ከበላዩ ባለው ጥቁር ሰማይ ጨለማ ለብሷል። ውስጡ የሚርመሰመሰው ጀግና ሁሉ ፊቱ ጠይሟል። ሴት ጀግኖችም እንደ ጫካው ሁሉ ድባቡ አጠይሟቸው እንደ አሜሪካ ልዩ ዘማች ጦር ኦሊዮ ወይ የተቃጠለ ዘይት የተለቀለቁ መስለዋል። ሰላማዊ ጥያቄ በማቅረባቸው መልሱ ዱላ፣ ጭፍጨፋና ግድያ መሆኑ አስመርሯቸው ዱሩ ጥራኝ፣ ጫካው ጥራኝ ብለው ከተዋል። በዚህ ዘመቻ ወቅት እጅግ ዘመናዊ ለእጅ የተቀለለ የግንኙነት ማድረጊያ ሞባይል ግድ ይላል። ከቀለብ ከአልባሳት ቅድሚያም የሚሰጠው ጉዳይ በመሆኑ ህብስት ይህንን እንድታመቻች ኃላፊነት ተሰጣት። ህብስት አምባ ጊዮርጊስ ተወልዳ ጎንደር ፒያሳ አካባቢ ያደገች በመሆኗ ቀልጣፋ ወጣት ናት። በደርግ ዘመን ሱዳን ሄዳ ስለነበር ከሱዳን ለመገናኛ የሚሆኑ መሳሪያዎችን የማምጣት የሥራ ድርሻዋ መሆኑን በመስማማቷ ፈጥና ወደ ሱዳን ድንበር ገሰገሰች። ወደ ሱዳን ስታቀና ብቻዋን አልነበረም። አጃቢ ወንዳ ወንድ ፋኖ አብሯት ነበር። ስለ ነጻነት፣ ስለ ማንነት፣ ስለ ግፍ እያወጉ ጫካ በረሃውን እየሰነጠቁ ጉዞ ቀጥለዋል። አኩራፊው ደመናም አጅቧቸው ይከተላቸዋል። ቀና ሲሉ አሁንም ጠይሙ ደመና ከበላያቸው ጉልበት እየሆናቸው አለ። ጥቁሩ ሰማይ መከተሉ ግርም እያላቸው አንጋጠው እያማተሩ ነጎዱ። መተማ ሲደርሱ ሐሩር አላስቸገራቸውም፣ ቁር አልበገራቸውም፣ ውሃ ጥም አልታወሳቸውም። ብቻ እያወጉ በጉዞ አነጉና ፀሐይቱ ከበስተጀርባቸው ስትፈነጥቅ መተማ አንብርቷ ላይ ተቃረቡ። እሷ በሄደችበት ሁሉ ዘመድ አላት። ዘመድ የሚሆኗት ሰዎች ጋር አጋሯን ይዛ ከች ስትል እፍረት አልተሰማትም። ዓላማ ነዋ። እንግዶች ሆነው በውሃ ተለቃልቀው ቁርስ ቀማምሰው ሻይ ጠጥተው ሲያበቁ ዘመዶቿን ተሰናብታ ስትወጣ አጋሯ ተመልሶ እንደሚመጣና እዚሁ ከሱዳን መልስ ሊገናኙ ቀጠሮ ሰጥታው ለዘመዶቿም ባደራ ትታው ነበር ሱዳን ሄደችው። አጋሯ ለዘመዶቿ የሚመልሰው ግራ ገብቶታል። እጮኛም አይደለም፣ ባልም አይደለም። ለምን እንደመጡ መልስ አልሰጠም። ለምን ሱዳን እንደሄደችም ፍንጭ አላሳየም። ለምን እንደሚጠብቃትም አልተናገረም። ሲመለሱ ወደ የት እንደሚሄዱ ምንም አላለም። ዘመዶቿ ከሱ ምንም መረጃ አላገኙም። እንዲያው ዝም ብለው ያስተናግዱታል፣ ይቀልቡታል። እዚያ ሱዳን ስትደርስ ቀድሞ ታገለግልበት የነበረ ምግብ ቤት ዘው ብላ ገባች። ባለቤቱ ድሮ እሱ ዘንድ ስትሰራ ታታሪነቷን ያውቅ ስለነበር ሁለት እጆቹን ዘርግቶ ተቀብሎን ያስተናገዳት። በናፍቆት ተቀበላት። እንደ ክብር እንግዳ አድርጎ ሲቀበላት በቤቱ የነበሩት ሁሉ በአርምሞ ነበር የታደሙት። እሱ ብቻ እረፍት ወደሚያደርግበት ክፍል ይዟት ገባ። ምን እንደፈለገ ወዲያው ነቃችበት። ድሮም የወደዳትን አስገብቶ የሚዳራው እዚች ክፍል ስለነበር ፈገግ አለች። በልቧ መናፈቁን እያስተዋለች ነበር። ድሮም ቢሆን በሥራ ስታስደስተው ምግብ በማብሰልና ጽዳት በመጠበቅ ብቻ አልነበረም። ጥቁር ማስቲካ አፍ ውስጥ እያገላበጠ ካላመጠ ወሲብ መፈለጉ ምልክት መሆኑን ስለምታውቅ
ጸዳ ብላ ገብታ ታስደስተው እንደነበር ትዝታው ድቅና አለባት። ዛሬም ቢሆን ህብስት ናፈቀችም አልናፈቀችም እንደ ልቡ ሆናለት የልቧን ልታደርስ ያን ያገሯን ጥቁር ሰማይ ጥቁር ደመና ልትገፍ ዓላማዋን ስለሰነቀች ልትጠቀምበት ከጅላለች። የተለመደውን ወሲብ ከፈጸሙ በኋላ የሆቴሉ ባለቤት አብዱል ራዛቅ ካጠገቧ እንዲነሳ አልፈቀደችለትም። ለትግላቸው የሚሆን መሳሪያ፣ ጠብመንጃዎች፣ የመገናኛ መሳሪያዎች እና የገንዘብ ማተሚያ ማሽን በሱ አማካኝነት እንዲሰበሰብና ለዚህና ለሌላውም ውለታው ወረታውን ከድል በኋላ እንደሚከፈለው መላልሳ በማስታወቅ ለጊዜው በእጇ ያለውን ጠገራ ዶላር አስታቀፈችው። አብዱራዛቅ ካልበጀህ አረህን ዛቅ አለችውና ተሳሳቁ። አብዱራዛቅ ፈጽሞ ያልጠበቀው ነገር ካልጠበቃት ሴት ስለገጠመው በእልህ ሥራና በጥቁሩ ዳመና ኩርፊያ ተደነቀ። የጦር መሳሪያ ለማግኘት አይቸገርም። የደቡብ ሱዳን የእርስ በርስ ጦርነት በከፈተው ቀዳዳ አልፎ አልፎ የሬክ ማቻር ወታደሮች ማቻርን እየከዱ ሲኮበልሉ ሙሉ ትጥቃቸውን ከና አልባሳቶቻቸው ጆሮን የሚሉት እዚሁ ራዛቅ ሆቴል አካባቢ በመሆኑ ህብስት ቁጭ ብላ መግዛት ጀምራለች። አልፎ አልፎም የመገናኛ ዘመናዊ ባለገመድና ገመድ አልባ መገናኛ ወኪቶኪዎችንም በርካሽ ዋጋ ትሸምታለች። ራዛቅ በፊናው ካርቱም ድረስ ዘመዶቹ ዘንድ እየሄደ የግብጽ ተቀጣጣይ ፈንጂዎችንና የሞርታር ጥይቶችን እየሰበሰበ ያመጣላታል። በመጨረሻም ህብስት ለጊዜው የሚበቃትን የመገናኛ መሳሪያዎች ካደራጀች በኋላ ወደ አኩራፊው ደመና ልትመለስ ተዘጋጀች። መንገዱን የምትጀምረው ከጀርባዋ ጀንበር መጥለቋን ካረጋገጠች በኋላ ስለሆነ ለራዛቅ መልእክት ታለት በስተምስራቅ ወደ መተማ ገንደ ውሃ መራች። በለበሰችው ጃኬት ከልላ ከጀርባዋ ባዘለችው መሳሪያ ላይ ነጠላ ጣል አድርጋበት ስትኳትት አባቱ የሞተበት ሕፃን ያዘለች ከርታታ አሳዛኝ እናት ስለምትመስል ማንም አስቁሞ ለመፈተሽ ወኔ አልነበረውም። ማንም እሷን አስቁሞ በመጠየቅ በሕገ ወጥ ሰው አዘዋዋሪዎች የደረሰባትን ግፍ እንግልትና በደል ሰምቶ ለማዘን ሆነ አልቅሶ ለመቆጨት አልፈለገም እንጂ የሆነ ኢሰባዊ ድርጊት እንደተፈጸመባት የኬላ ጠባቂዎቹ ሳይቀር ጠርጥረው ነበር። ያለምንም ችግር በድል አድራጊነት መተማ መሰስ ብላ ገባች። በአይነ ህሊናዋ ትግሉ ሲሰምር ተመለከተች። የአማራን ጥያቄ፣ የወሎን ግዛት፣ የጎንደርን ግዛት፣ የሸዋን ግዛት አጼዎቹ እንዳስከበሩ በንግግር በውይይት ያልተሳካውን የማንነት ጥያቄ በጀግንነት ለማስመለስ ብሎም ኢትዮጵያ ወደቦቿን ወደ ሥራ የምታስገባበት ዳር ድንበሯ ቀይ ባህር ድረስ ሉዓላዊነቷ የሚከበርበት ራእይ። መተማ አጃቢዋ ወዳረፈበት ቤት ዘው ስትል አላዩአትም። ሁሉም ፊታቸው ወደ ቴሌቪዥኑ ነበር። ጆሮአቸውም ከዚያው ተተክሏል። ግጥም በአፈቀላጤ መሳይ ጎበዝ ሲነበብ ሲነበነብ ይከታተላሉ። የባንኮች ጎልማሳ የዕድሜ ባለጸጋ በኢትዮጵያ ምድር ቀድሞ የተዘረጋ እንዳንጋፋነቱ ዛሬም እየተጋ ደከመኝ ያላለ ከስኬት ሲጠጋ 75 ዓመታት በጠባ በነጋ ለዘመን ዘመናት አለ ሲሰጥ ዋጋ። ገና ከጅምሩ ማንም በሌለበት ገንዘብን ከአይጥ ከነቀዝ ከእሳት ማህለቅን ከሌባ ከብክነት ብልሽት ከአያያዝ ጉድለት ሳይጠፋ በውድመት የቁጠባን ጥቅም የቁጠባን ብልሃት አገር በማስገንዘብ ካምጡ ለማውጣት ከደጃፍ ከጎጡ እየቀረበለት በተደራሽነት ኢትዮጵያ ንግድ ባንክ ሁሉን ደረሰለት። ታሪካዊው ጉዞ ታሪካዊው ዳራ ከቁጠባ ባለፍ ያነቃ ለሥራ ንግዱን የታደገ ሰጥቶ እያሰራ እርሻን ያዘመነ ምርትን ያጎመራ የጎጆ ኢንዱስትሪን አስፋፍቶ የመራ በግንባታ ጉዞ በጎዳናው ሥራ በባህር በአየር አገርን ያስጠራ የእድገት መሻገሪያ ዘሩን እየዘራ ኢትዮጵያ ንግድ ባንክ የባንኮቹ አውራ ባህር ማዶም አለ ዛሬም በመሪነት በፋይናንሱ ጎራ ለነጋዴ ንግዱን የቀለጠፈለት ማህበር ድርጅቱ መስመር የያዘለት አስመጪና ላኪ የተቀናጀለት ከየአህጉሩ መልእክት ፈጥኖ የመጣለት ለሁሉ ተደራሽ ዘርፉ የሰፋለት ኢትዮጵያ ንግድ ባንክ ቀዳሚ ላብነት ኮትኩቶ በሥራ ገርቶ በስልጠና በሺህ ቅርንጫፍ 10,000 ቆፍጣና አፍልቶ አሰማርቶ ባገር በቀጠና
ወለድ አልባ ሂሳብ ለሙስሊም ባጀና በምጡቅ ውጥኑ በእድገት ጎዳና ዘርፈ ብዙ አገልጋይ ፈርቀዳጅ ሆነና የሰማ በሙላ ሊመጣ ነው ገና ተጠቃሚ ሊሆን ተማርኮ በዝና አገር የደገፈ ባያሌ አቅጣጫ ሁሉ አቀፍ ልማቱ ጮቤ ያስረገጠ በጥበብ በስፖርቱ በቀዳሚነቱ በምጡቅ ህላዌው በስልጡን ቅበላ በግብረ ዕውቀቱ ቆጣቢ ሸላሚ ሂሳብ ለወጣቱ እንደየምኞቱ ለጨቅላ ቆጣቢ ልዩ ጥቅም ለሴቱ በፋና ወጊነቱ ባንኪንግ በየዘርፉ ብዙ በየአይነቱ ከግዙፍነቱ ኢትዮጵያ ንግድ ባንክ ሁሌም ግንባር ቀደም የሚተማመኑበቱ ከደጃፍ ነውና በአንጋፋነቱ በአባትነቱ አንተም በለዋንቱ አንቺም በይዋንቱ ሁላችን ለክብሩ ሁሌ የሚተማመኑበት ባንክ እንበለዋንቱ። ግጥሙን የሚያነበውን ሰው ታውቀዋለች። በልጅነቷ አብሯት እዛው የኢትዮጵያ ንግድ ባንክ ከ10 ዓመት ያላነሰ ጊዜ አገልግለዋል። ለዚህም በቃ አለችና በሆዷ አግራሞትን ለመግለጽ አፏን በግራ እጅ ጣቶቿ ከደን አደረገችው። ይህ ተራኪ ነው። ይህ ተራኪ ነው። 17 ኢቲጃ። ገና በልጅነቴ ነበር የተዳርኩት። ሕፃን ሳለው ምክንያቱም በማላቀው ሁኔታ አባቴ ልድርሽ ነው ሲለኝ ምንም አልደነቀኝ። እናቴ እንደነገረችኝ ግን ሁሉም ሆነ። ሙሽራው አዝሎኝ ከቤቴ ወሰደኝ። ፈረስ ላይ ጫነኝ፣ ቤቱ ወሰደኝ። ከፈረስ ላይ አውርዶ አዝሎኝ ለእኔ አዲስ ወደ ሆነው ቤት ገባን። አዲሱ ቤትም ግብዣው፣ እልልታው፣ እስክስታው፣ ጭፈራው ድምቅ ያለ ነበር። ልጅም ስለሆንኩ እኔም ተደሰትኩ። ሲመሽ አባቴ ቤት መልሱኝ ብዬ አስቸገርኩ። ልጅናትና እስክትለምድ የዛሬን ውሰዷት ተባብለው ቤት መለሱኝ። አባቴ አልነበረም፣ እናቴም አልተቆጣችኝም። ነገሩ ገብቷታል። ስትመክረኝ አደረች። በማለዳ ሙሽራውና እህቱ መጥተው ከአባቴ ጋርም ተመካክረው ተስማማሁና ይዘውኝ ሄዱ። ከእህቱ ስር ልጥፍ አልኩ እንደ መዥገር። ስርስሯ እንደ ጥጃ ድክ ድክ ስል ዋልኩ። ማሞኛለ። መሸ። መኝታ ሰዓትም